እስከመች ባንቺ ባሪ ነዳለሁ አልቻልኩም ማረሚ ብያለሁ እስከመች ባንቺ ባሪ ነዳለሁ አልቻልኩም ማረሚ ብያለሁ ሰለቸኝ መረረኝ እኔን ተጨነኩ እንደምን ልሆን አልቻልኩም ንዝንሽን አልቻልኩም ምን ልሆን እኔ ለኔ አልሆንኩም ጭራሽ ካንተ ብሶ ደግሞ እንደዚህ ስትል ትንሽ አታፍርም እፍረት አልፈጠረብህም እንደው ይቅርብህ በጣም አትከፋ ቻል አርገው ተው አትኩረት ተስፋ እንዲህ ነው ሰው የሚኖር እንዲህ ነው በቃ እንዲህ መመረር ለምን ነው ንትርክ ነው እንጂ ካንቺ ምን ተረዳው አልቻልኩም ተጎዳው ከስራ ስገባ በመቆጣት ፋንታ ልቤን ደስ እንዲላት አሳይኝ ፈገግታ ያረሳት ምን እንደዚህ ያስገስራል ልጅ ያራሪ ማን ሌላ የለም ትራንስፖርት ጓደኛ ሰዓት ሙሉ ቆመን እኛ እኮ አሁን እናንተን ጠበቃ የቆየንበት ምክንያት ትራንስፖርት ስላጣን ትራንስፖርት በራይድ ነው ስሙ የመጣ ነው ግን በራይድ ራሱ እኛ እዚህ ተገትረን ስንት ሰዓት ሙሉ ተገትረን እንትን እያለን ስንት ሰዓት ሙሉ ቆመን እኮ እዚሁ ቀረን። አንተ ብቶ እንደዚህ አጠብቀንም ሲጀመር ማለት ነው። ከዚህ በኋላማ ኦልሬዲ ጠብቀን እንኳንም እንትን አለን እንጂ እንዳንተ ቆመን ራሱ እንደዚህ አልጮህንም። እንደዚህ አልጮህንም እስካሁን። ማን ወንድ አታውቅም እዚህ አንተ ምን ሆነህ ነው? ስድ ስንት ነገር አከረን እኔ ሚስት ወይ ለፍስ ተሳስተሃል። ሌላ ቦታ ነው ማለት አራ ተሳስተኩም። የሚስት ምንድን ነው ተሳስተሃል ማለት? ይሄ የሊዲያ ለቅሶ ነው እኮ የሊዲያ የሚስቴ የኔ የሚስቴ ቀብር እኮ ነው። ወይ ይሄ የኔ ሚስት ደርባብኝ ነች ማለት ነው። ምንድን ነው የሚለው ሰውዬው? እኔ ምን አውቃ ምን ሆነ? ማን አንተ? እኔ ፍላጎት እባላለሁ። የሊዲያ ባል ነኝ። የሊዲያ ባል ነኝ እኔ። እንዴ አንተ ከየት መጥተህ ነው እስከዛሬ ህይወታችሁን ሳትኖር ከየት መጥተህ ነው? ደርባብኝ ነው ማለት ነው። እኔ ነኝ እኮ የሊዲያ ባል። ማን ዋናው ባሏ እኔ ነኝ። አንተ የተደረብክ ሆነ ይሄ ነው። ስንት ነገር ብላኝ እስከ መጨረሻው ያንተ ነኝ። አይኔ ላይ እድ ኑርልኝ ንጉሴ አንተ እስትንፋሴ አንተ ጭቅሌታም በአንድ አይነት ቃል ነው ስታጫውተኝ ነው ማለት ነው። እኔ ደግሞ ከምትለኝ ሁሉ የሚመቸኝ ነበር ማለት ነው። የምድር የዓለም የአልጋው ላይ ንጉስ አንተም ባየውበት ሌላ መሰለኝ ኩስ አንተ በእናትህ ትናንት ከችኮቹ ጋር ተታኝ ሄደ እንዴት እንደነበረኝ ማለት ነው። ሰው ቀንም ሙሉ ሀሜት ያወራኝ እነሱ ራቸው ያርለኝ ሲሰበሰቡ እኮ ሀሜት እኮ ነው የሚያውቁት። አንተ በተለይ እቺ ቃል ኪዳን በጣም ብሶባታል ማለት ነው። በጣም ለባሏ ማትመለስ የባሏን ስም አንስታ ቀንም ሙሉ ምዝህ ስታረጉ ነው ያለው። ቀንም ሙሉ ማለት ነው። ይኸውልህ ባሏ እየለካ እሷን አስቀምጦል ሌላ ሴት በኋላ በኩል ይልልሃል። ከዛ ያዝ ብታረገው ሳፈፍ ማለት ነው። ይሄ ነገር ተመጣጣው እውነት ነው ተምታነበር እንዴ ይኸውልህ የእሷ ሲገርመኝ ጭራሽ የእሱ ይበሳል ለካ። እሱ ደግሞ አራት ሴት ቁጭ አድርጎ ነበር ከአራቱም ጋር ሲጓሸም ያዝ አድርገው ማለት ነው። እንካቀበስ የሰፈር ሰው ተሰብስቦ እንዳለ በቃ ጉድ ፈልቶ መዋረድ ይላል። መዋረድ ከዛ ደግሞ ያቺ አበራሽ ቋንታ ኃይል ካልተጠቀምክ አይገባም እንዴ? እንድትጠቀምም አይገባኝም። እንድትጠቀም እያስገድድከኝ ነው። bring it on me ተው ለዚሁ ነው ፈሪ
አንተ ጥበብን እኮ ነኝ የጀመርኩት ታወራለህ እንዴ? ጥበብ ላይ ሃይላንድ ያንጠለጠላችሁት እናንተ ናችሁ። አይገርምም? ጥበብ ምንድነው? የሀገር ባህል ልብሱን ነው ምን ማለት ነው? ሀገሩ ላይ ተወዳድሬ ማለት ነው አንደኛ ነው የወጣው። ኧረ አሳየው በእናትህ እንዴ! አሳየው። ጀለስ ምንድነው? በልመና ጀመረ እንዴ ባላገሩ? ምንድነው የምታወራው? አንደኛ ና ግባው፣ ታሳያለህ። ግባው፣ ድምጽ በደምብ ያሳይሃል። የሚገርም ራፕ ያለው ሰው እኮ ቀልድ። ስሚ አባቴ፣ በመዋደዳችን ስንቱን ችግር አየን፣ ለፍቅር ባደረን ስንቱን ፈተና አየን፣ አሜተኛም ባፉ ላይ በትላይ ለየን፣ እንዲያው ባሉባልታ በክፋት በሐሜት እያደባ ጋየን። ዞር ትላለህ እናትህ። ሰማ ድምጽ ማለት ይሄ ነው። ሰማ ድርፎ መረባ እናቶቻችን በምርቃቱ ግጥም ሳያውቁ ምጣኔ ምቱ ጨምረው ነበር ይፋቀጥንቱ ከስር መሰረቱ ያስተማራቸው ለነዛ ቶፐን ይላል። አንተ ዛር አለብህ ሆይ? አንተ ደግሞ ምንድነው ንፍሮ የዘመድ አዝማድ ምን ጥራጥሬው ምንድነው? ንፍሮ ብራዘር ንፍሮ ሰው ቤት ነው እንዴ? ንፍሮ እንዳለ አገለበጥ ለዛይ ሲዲዮ አገለበጥ ለዛይ ሲዲዮ አናውራ በቃቸው ይባባል። የዚህ ሰውዬ ነገር ግራ እየገባኝ አዛ ነበር ነው ይረዛ እንጉልፋቶ የድምጽም አረም አለው እንዴ? ለካ አንተ አውርተህ ዘፈንኩ ልትለው እንዴ? ንፍሮ ወርጥ ይደረጋል። ችጋራ ምን ከዚህ ይኸውልህ፣ አንተ አስለቃሽ ብትሆን እድሜ ልክ ነው ብላያችን ላይ ሂድ ከዚህ ምን ታረጋለህ? ቂጧ ስር እንደ አፍሪካ ዳንስ አይደል እንዴ? እና ሌላ ሴት ሞልቶ ኧረ ማን ሌላ ነገር አስባራ ምን ማታጃለን አይደል እንዴ? አፍሪካ ዳንስ ነው ነው ማፈታት አገታበር በታበርና ዘፈኑ ቀዩ ሌላ ተፈራ አብቄ ኦ ኦዲቾ ኦዜ ምንድነው እየሮጥኩ ቂጧ ስር የምትገባው? ፈጣሪ ምንድነው ቂጧ ስር እየሮጥኩ የምትገባው? ምንድነው ወላይትኛ ሲጨፈር አይተህ አታውቅም ነው? ምን ማለት ነው? ይሄ ኖርማል እኮ ነው። ታዲያ እንደዚህ አይደል እንደሚጨፈረው? እና ብቻ ወይ እኮ ጓደኛ አይደል ነው እየጠረጠርከኝ ነው እንዴ? ኧረ ፍታ እንዴ! እንዳንተ ከሷ ጋር ጨፈረ ማን ፍታ በእናትህ ጤነኛ አይደል እንዴ? ፈታ በእናትህ ሌላ ዘፈን አድርጉት። ይሄ ችግር አለበት። ሌላ ያበረ አትዳ እኔ ነኝ ያለና በጎጃምኛም እንቀጥቅጥ እኮ እና ብቻ ተቀጠቀጠ ነው እንዴ? ወባ እሷ ጋር ምን ታደርጋለህ? እኮ ተፈራረን እንዴ? ማለት ተፈራራና አፈረኝ በእናትህ እየቦከምከ ነው። ለዝናና አንዴ መጣሁ። ምንድነው ሚሴ ተሰምታረጋለህ? አንተ ደስ ይላል። አንተ ሚስት ጋር ባረገብህ እንደዛ